ሰላም ጤና ይስጥልን ተመልካቾቻችን ያ ዝግጅት ክፍል አክብሮ ሰላምታችንን እናቀርባለን። በአማራ ክልል የሚካሄደው የሉና ተጋድሎ በአገዛዙ ሰራዊት ላይ መጠነ ሰፊ ኪሳራ በማድረስ እንደቀጠለ መሆኑን የሚያሳዩ መረጃዎች ላንከር ሚዲያ ደርሶታል። በተለይም በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ሚኒሊክ እዝ ሰሞኑን የተፈጸሙት ጥቃቶች በአገዛዙ ሰራዊት ላይ ከፍተኛ የሆነ ኪሳራ ማድረሱን ለማወቅ ተችሏል። ይህንን መነሻ በማድረግ በሌሎች አውደ ውጊያዎች ላይ ቆይታ የምናደርግበትን የዛሬውን ከፋኖ መንደር የተሰኘው ዝግጅታችን ነው የምናቀርበው። የዘውትር ተሳታፊያችን መስመር ላይ ይገኛል። የምናየው ነገር የምንሰማው ነገር እጅግ አስደማሚ ነው። አሁንም አብይ አህመድ ሰራዊቱን ከተለያዩ አካባቢዎች ከተለያዩ ማሰልጠኛ ካምፖች እያስገባ በብዙ ቁጥርም እያስፈጃቸው ነው የሚገኙት። ሰሞኑን በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ አምባሰል አካባቢ የተከሰቱ የውጊያ ውሎችን በተመለከተ የሚደርሱን የቪዲዮ መረጃዎች እንደሚያመለክቱት በከፍተኛ ቁጥር የአብይ አህመድ ሰራዊት እየረገፈ ይገኛል። ኢትዮጵያውያን ናቸው፣ ያሳዝነናል። ይህ ሁሉ የሚሆነው የአንድ ግለሰብን ስልጣን ለማራዘም እንደሆነ የምንረዳ በመሆኑ እጅጉን ነው የምናዝነው። በሌላ በኩል እንግዲህ በፋኖ የሚማረኩ የአብይ አህመድ ወታደሮችን ጉዳይ ተመለከተ ነው። እንግዲህ ከሰሞኑ የቀጠናው የሚደርሱን መረጃዎች እንደሚያመለክቱት ከሆነ ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች ተማርከዋል። በሌላ በኩል በተለይ በአምባሰል ተራሮች ላይ የተፈጸመው ቀደም ሲል በዜናክ ላይ እንደገለጽከው በርካታ ወታደሮች ናቸው ተገድለው የሚታዩት። ቪዲዮ ለማሳየት በእርግጥ ከባድ ይሆናል። ያው ካለው ሁኔታ አንፃር ለማሳየት አልቻልንም። የተማረኩትም ቁጥራቸው ቀላል የሚባል አይደለም። እነዚህ ወዴት ነው የሚሄዱት? እንግዲህ ከቀይ መስቀል ማህበር ጋር በመተባበር ባለፈው እንደዚህ የተወሰኑትን ለመመለስ ተሞክሮ ነበር። አብይ አህመድ የሚማረኩ ወታደሮች የለኝም በሚል ለቀይ መስቀል ትብብር ጀርባውን ሰጥቶ እንደነበረ እናስታውሳለን። እነዚህ የሚማረኩ ወታደሮችን በተመለከተ መጨረሻቸው ምንድነው? ሰሞኑን በስፋት የወጣ እንደዚሁ በተለይም ደብረ ዘይት ቢሾፍቱ አካባቢ በጦርነት ጉዳት የደረሰባቸው የመከላከያ ሰራዊት አባላት አገዛዙ ትኩረት ነፈገን፣ የተለያዩ የሚሰጣቸው ነገር አለ ተብሎ ነገር ግን እሱንም ሊሰጠን አልቻለም፣ አውላላ ሜዳ ላይ ወድቀን ቀርተናል ብለው ቅሬታ የሚያቀርቡበትንም እንደዚሁ የተለያዩ ቪዲዮዎችን እየተመለከትኩ ነበር። በአጠቃላይ አብይ አህመድ ለጦርነት ያሰማራል፣ ይማርካሉ፣ ይቆስላሉ፣ ግን ከዛ በኋላ ዞር ብሎ ማያቸውም፣ ይክዳቸዋል። የኔ ወታደሮች አይደሉም እያለም ክህደት እንደሚፈጽም ነው የሰማነው። ለአብይ አህመድ እድሜ ማራዘሚያ በሚል በየቦታው የረገፉ የወደቁ የሚማርኩ የኢትዮጵያ ልጆች ምናልባት እየደረሰ ያለውን ነገር ተመልክተው በቀጣይ ተመሳሳይ እድል ጣፋንታ እንዳይደርስ ማድረግ አለባቸው። ለዚህ አገዛዝ ህይወትን መገበር አይደለም እንደው ከሌላው የኢትዮጵያ ወንድም እህት ጋር ጥይት መተቋቆስ በራሱ ትልቅ ኪሳራ መሆኑን ተገንዝበው አፈሙዛቸውን ማዞር ነው የሚገባቸው። አሁን በደብረ ዘይት ቢሾፍቱ አንዲት እናት የተናገሩትን መቼም የሚረሳ አይደለም። ፋኖ ነው ስለ ልጄ መጨረሻ እንኳን የነገረኝ እያሉ ነው የሚናገሩት። ቆሻሻ እንኳን ገንዳ አለው፣ ተጠርጎ ገንዳ ውስጥ ይጣላል። እኛ ተጠርገን የትም ነው የተጣልነው፣ ከቆሻሻ አንሰናል እያሉ ነው የሚናገሩትና እጅግ የሚያሳዝን ነው። አሁንም በመቶ ሺዎች የሚቆጠሩ ኢትዮጵያን ወጣቶችን በየማሰልጠኛ አስገብቶ በለብ ስልጠና ለጦርነት ሊማገድ አብይ አህመድ ተዘጋጅቷል። ስንት ሰው ሲያልቅ ነው፣ ስንት ወታደር ሲሞት ነው አብይ አህመድ በቃ የሚባለው የሚለውን እያንዳንዱ ወታደር መመለስ ያለበት ጥያቄ ነው። ሌላው የአማራ ክልል የሰላምና ደህንነት ቢሮ ኃላፊ ሰሞኑን ተናገረ የተባለውን በተመለከተ መረጃውን ለተመልካቾች ማቅረብ ያለብን ይመስለኛል። ይሄ ግለሰብ በቅርቡም እንደዚሁ 33,000 የፋኖ ታጣቂዎች እጅ ሰጥተው በታድሶ ወደ ሰላማዊ ህይወታቸው ተመልሷል በሚል በዚህ ደረጃ ቁጥርን የመዳፈር የተለመደ የብልጽግና አካሄድን ተከትሎ የተናገረውን እናስታውሳለን። አሁንም ሌላ ነገር እየተናገረ ነው። በምስለኔ አስተዳደር ስር ያሉ ባለስልጣናት የአብይ አህመድን እድሜ ለማራዘም የራሳቸውን ክብር የራሳቸውን ስብዕና አዋርደው በዚህ ደረጃ አደባባይ ወጥተው የሚናገሩት ነገር እውነት ለመናገር አብይ አህመድ ነገ ከነገ ወዲያ እንደ ሸንኮራ መጥቶ ሲጥላቸው የት እንደሚያርፉ የዛን ጊዜ አብረን የምናየው። ለማንኛውም የአማራ ፋኖ ብሔራዊ ንቅናቄ በተለያዩ እዞቹ አማካኝነት የሚያደርጋቸውን የአውደ ውጊያ ውሎች በተመለከተ መረጃውን እንድታካፍለን መስመሩን እለቅልሃለሁ። መልካም መሳይ። እንግዲህ በአማራ ክልል የሚገኘው ትልቁ ወታደራዊ ማሰልጠኛ ማለትም ብር ሸለቆ ወታደራዊ ማሰልጠኛ እየሰለጠኑ የነበሩ የመከላከያ ሰራዊት አባላት እዛው አካባቢ ለሚገኘው የፋኖ የቴዎድሮስ እዝ 109ኛ ኮር 8 የመከላከያ አባላት ዩኒፎርማቸውን እንደለበሱ ትጥቃቸውን እንደያዙ ከማሰልጠኛ ጣቢያው በመውጣት የፋኖ ኃይሎችን ተቀላቅለዋል። በአብዛኛው አካባቢ አሁንም የመከላከያ ሰራዊቱ በውጊያም ይሁን አርፎ በተቀመጠበት ወታደራዊ ካምፖችም ይሁን በከተሞች አካባቢ መከላከያው በሚንቀሳቀስበት ሰዓት ደህንነት ተመድቦ እንዳይጠፉ መሳሪያቸውን አስቀምጠው ነው እንቅስቃሴ እያደረጉ ያሉት። ከፍተኛ ስጋት ነው የተፈጠረው። እንግዲህ ማሰልጠኛ ላይ ወጦ ወደ ፋኖ መቀላቀል እጅግ በጣም ከባድ ነው። ምክንያቱም ማሰልጠኛው በብዙ ሰንሰለት በብዙ ወታደራዊ ደህንነት የሚጠበቅ ተቋም ነው። ከዚህ ተቋም ላይ ወጦ ወደ ፋኖ መቀላቀል በውጊያ ላይ ያለው ምን ያክል ሊጠፋ እንደሚችል ጠቋሚ ነገር ነው የተመለከተ ነው ማለት ይቻላል። መሳይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ውጊያ ሜዳው ላይ በተደጋጋሚ ያገዛዙ ጦር እየሄደ የሳትራት እየሆነ የመጣበት ሁኔታና በዛ አካባቢ በተለይ በጎንደር፣ በጎጃም፣ በሸዋና
በወሎ ውጊያዎቹ አሁን ተጠናክረው እየቀጠሉ በሄደበት የውጊያ ቀጠና ሁሉ ሰራዊቱን እጅ እየሰጠ እየቆሰለ አንዳንዱም ገደል እየገባ ዛሬ እንደተመለከተው ገደል እየገባ እንዳለቀበት በመረጃ አያይዘው እየወጡ ነው የሚገኙት። ትናንትና የጀመረው ግንቦት 2 እና ዛሬም ተጠናክሮ የቀጠለው በአምባሰል ተራራማ ቦታዎች ላይ ከፍተኛ ጦርነት ተካሂዷል። የአገዛዙ ጦር በርካታ ኮማንዶዎች እና ከባባድ መሳሪያዎችን የያዘ ጦር ወደ አምባሰል ተራሮች የሚገኙ ፋኖዎችን ለመምታት እንቅስቃሴ አድርጎ ነበረ። ነገር ግን ምሽጎችም ሳይቀር ተሰብረው የመጡበትን ቦታ ሁሉ ለቀው ተመታትኖ እንዳለቀ ነው መረጃዎች የሚያመላክቱት። በተለይ የፋኖ 101ኛ 35ኛ ክፍለ ጦርና 104ኛ ኮር 24ኛና 23ኛ ክፍለ ጦሮች በፈጸሙት የማጥቃት እንቅስቃሴ በተለይ በመልሶ ማጥቃት ድብልና ዳቃ በተባሉ ቦታዎች ላይ ባደረጉት እንቅስቃሴ አንድ ሙሉ ሪጅመንት ማለትም ከ150 በላይ የአገዛዙ ጦር በአንድ የውጊያ ቀጠና ብቻ ማለቁን መገደሉን ተመላክቷል። እንግዲህ በተደረገው ውጊያ የነፍስና የቡድን መሳሪያዎች ተማርከዋል። እንግዲህ በአንድ የጦር ቀጠና ለአንድ ቀን ተኩል በተደረገው ውጊያ ይህን ያክል ሰራዊት ተደምስሶበት ሌላውም ደግሞ መጣው ጦር ተበትኖ መውጫ ስላጣ ብቻ የአምባሰል ተራራ ሩጦ የሚመለጥበት ባለመሆኑ እንዲሁም ሸሽተ የምትደበቅበት ባለመሆኑ እና በአካባቢው እንግዳ የሆነ አዳዲስ ሰራዊትን ወደዛ አካባቢ በማስገባቱ ውጊያው በሽንፈት ስለተጠናቀቀ በህይወት የነበሩ የመከላከያ ሰራዊት አባላት መውጫ አጣው በሩጫ ላይ እንዳሉ ብዛት ያለው የመከላከያ ሰራዊት በተራራ ጫፍ ላይ ሲሮጥ እየተንከባለለ ገደል ገብቶ እንዳለቀ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በተደረገው ውጊያ 82 ሚሊሜትር ሞርታር ከነሙሉ ሳጥን ተተኳሹ ተማርኳል። 4 ብሬን፣ 2 ስናይፐር፣ 80 ክላሽ፣ ከ5000 በላይ የክላሽ ተተኳሽ፣ 2500 የድሽቃ ተተኳሽ እንዲሁም አንድ ሙሉ ኤፍኤስአር መኪና ሬሽን በምርኮ ማግኘታቸውንና አሁንም አካባቢ የተደረገው ውጊያ በርካታ የመከላከያ ሰራዊት አባላት በየተራራው ቁስለኛ ሆነው በፋኖ ኃይሎች እየተለቀሙ እንደሚገኙና አስክሬኖቹ ከገደል እየወጡ የአካባቢው ማህበረሰብ የቀብር ስነ ስርዓት እየፈጸመላቸው እንደሚገኝና በተለይ አምባሰል ተራራ ራሱ ተራራው የመከላከያ ሰራዊቱ እንደተዋጋው እስከሚገለጽበት ድረስ የአካባቢ በአስክሬን ክምር መዋጡን ነው መረጃዎችን እየሰማ ነው። እንዲሁም መሳይ በዚህ አካባቢ አሁንም በመርሳ ብልጽግና ፓርቲ በከተማዋ ላይ በተለይ የሰሞኑን የምርጫ ሁኔታ በየቦታው የብልጽግና አመራር በመከላከያ ሰራዊት እየታጀበ ህብረተሰቡ በግድ እንዲሰበሰብ በማድረግ ቅስቀሳ እንዲያደርግ ፕሮግራም ይዘው እንቅስቃሴ ያደረጉ ቢሆንም በመርሳ ከተማ በተደረገው የግዳጅ ቅስቀሳ አዳራሽ በፖሊስ በአድማ ብተና እንዲሁም በሚሊሻ በመከላከያ ሰራዊት አጀብ ህብረተሰቡ ሰብስበው በአዳራሽ በሚወያዩበት ሰዓት የፋኖ ኃይሎች ድንገት ገብተው በከተማዋ ላይ ከ15 በላይ የአገዛዙን ጥምር ጦር በመደምሰስ ስብሰባውን ከመበተናቸው በተጨማሪ ከፍተኛ የሆነ ጉዳት የደረሰበት የአገዛዙ ጦር ከተማዋን ጥሎ መሸቱን እና በድንጋጤ መበተኑን ነው መረጃዎች እያመላክቱ የሚገኙት። በተለይ በዚህ ከተማ ላይ የፋኖ ኃይሎች ለማገዝ ወደ ከተማዋ ይምጡ እንጂ በመጀመሪያ ደረጃ ወደዚህ ከተማ ላይ የቦምብ ናዳ ያወረዱት ከዚህ በፊት ልዩ ተልዕኮ ተሰጧቸው ወደ መከላከያ ወደ መንግስት ገብተው የነበሩ የፋኖ ኃይሎች ግዳጃቸውን ሲጠብቁ ቆይተው መከላከያና ሚሊሻ ተሰባስበው በሚገኙበት ላይ ቦምብ በመወርወር በርካቶችም በማክሰል 15 የአገዛዙን ጦር መተው በቅርብ ርቀት ከሚገኙ የፋኖ ኃይሎች ጋር መቀላቀላቸውን ነው መረጃዎች እያመላከቱ የሚገኙት። አሁንም በዛሬው ዕለት በምስራቅ ጎጃም ሸበል በረንታና እነማይ ወረዳዎች በሁለቱም ወረዳዎች የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሁለቱም ወረዳዎች የምርጫ ቅስቀሳ ለማድረግ በርካታ ጦር አጀብ ሲንቀሳቀስ የነበረው የብልጽግና አመራር በተለይ የትመን ተነስቶ ወደ ብቸና ከተማ ሲጓዝ ልዋያ በተባለ ቦታ በደፈጣ ተመቶ 2 ተሽከርካሪዎችን ከማቃጠላቸው በተጨማሪ በሁለቱ ተሽከርካሪዎች ላይ ሲንቀሳቀስ የነበረው የብልጽግና አመራርና የአገዛዙ ጦር መደምሰሳቸውን አብዛኛዎቹ ደግሞ መቁሰላቸውን ነው መረጃዎች እያመላከቱ የሚገኙት። ከ3 ቀን በፊት በደቡብ ጎንደር ከስማዳ ወደ ጋይን ወለላ ባህር ከተባለ ቦታ ላይ አንድ ሬጅመንት ሙሉ ምናልባትም አንድ ሬጅመንት ሲባል እስከ 200 ድረስ የሚጠጋ ሰራዊት መደምሰሱን በቪዲዮ አስደግፈው የለቀቁበት ሁኔታ ነበረ። አፋብን እንግዲህ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከሰሞኑ ለተከታታይ 8 ሰዓታት ባደረገው የማጥቃት እንቅስቃሴ አንድ ድሽቃ 72 ክላሽ 2 ስናይፐር 1 ኤፍኤስአር ሙሉ ተተኳሽ 1 ፓትሮል ተሽከርካሪ በፋኖ ቁጥጥር ስር መግባቱና አንድ ሬጅመንት ሙሉ መደምሰሳቸውን አስታውቀዋል። እንግዲህ ይሄ ውጊያ ተስፋፍቶ 2 ወረዳዎችን ማለትም የስማዳ ወረዳ ወግዳ ዋና ከተማን እንዲሁም የእስቴ ወረዳ ከተማን እስቴን በቁጥጥራቸው ስር ማግባታቸውን በአዛ
በዛው በከተማው ላይ በተደረገው ውጊያ ከ105 በላይ ክላሽ መማረካቸውን 6 ብሬን 200 በላይ ምርኮኛ ሬሽኖችን ከመከላከያ ኃይሎች እጅ መንጠቃቸውን ነው የጉና ክፍለ ጦር ፌዳንሳ ብርጌድ ያስታወቀው። እንግዲህ በዚህ አካባቢ የውባንታ አንደኛ ኮር፣ ጉና ክፍለ ጦር፣ ጎንደር ጠቅላይ ግዛት 206ኛ ኮር እንዲሁም አንበሳው ጋይንት ክፍለ ጦር ጄኔራል ኃይሌ ዘውባንተ ክፍለ ጦር በጋራ በመቀናጀት ትልቅ ድል ማስመዝገባቸውን ከሰሞኑ አስታውቋል። በተደረገው አጠቃላይ ውጊያ በርካታ ክሳራ የደረሰበት የአገዛዝ ጦር ወደ ንፋስ መውጫ ከተማና ቀሪውን ደግሞ ወደ ሐሙሲት ከተማ መሸሹን ነው መረጃዎች እያመላከቱ የሚገኙት። ውጊያዎቹ አሁንም በበርካታ ቦታዎች ላይ ዛሬም ተስፋፍተው እንደቀጠሉ ነው መረጃዎች እያመላከቱ የሚገኙት። ምንድነው የሰውዬ እያለ ያለው? መሳይ እውነት መማር እንደ ዶክተር እሸቱ የሱፍ ቢሆን የኢትዮጵያ ሳይማር ቢቀር ይሻላል። እጅግ በጣም የተዋረደ ንግግር ነው የተናገረው። ማደር ማጎብደድ ሙሉ በሙሉ ራሱን አሳልፎ የሰጠ ሰው መሆኑንና እንደው የተሸከመው የዶክትሬት ዲግሪ ክብር እንዳልሰጠው የሚታየው በዚህ ሰውዬ ነው። ይህ ሰውዬ የሰላምና ደህንነት ቢሮ ኃላፊ ነው። ከዚህ በፊትም በጣም ጥራዝ ነጠቅ የሆኑ ተአማኒነት የሌላቸው መረጃዎች በመስጠት በጣም የሚታወቅ ነው። ዛሬ ደግሞ ይባስ ብሎ የመከላከያ ሰራዊቱ ለፋኖ አይደለም ለምስራቅ አፍሪካ በቀጠናው ላይ ተጽዕኖ መፍጠር የሚችል ሀገርን ከጥቃት መከላከል የሚችል አቅም ያለው እኛ ስለታገስን እንጂ የያዝነውን መሳሪያ ብንጠቀም ሰራዊታችንን በትዕግስት ጠብቅ እያልን ስላስቀመጥነው እንጂ በአንድ ጊዜ ብናዘምትባቸው እነዚህ መንደር ላይ ያሉ የፋኖ ኃይሎች አንድም ሳይቀሩ ድምጥማጣቸውን ማጥፋት እንችላለን በማለት አማራ ክልል ላይ ልክ የአማራ ክልል የሰላምና ደህንነት ኃይሎች ፋኖን እየታገሉ እንደሆነ አድርጎ ማቅረቡ እውነት ለአማራ ሕዝብ የንቃተ ህሊና ደረጃ የማይመጥ የተቀመጠበትን ቢሮን ያዋረደ የተማረውን ትምህርት የውሸት እንደሆነ መማር እዚህ ደረጃ የህዝብን ብሶት የህዝብን መከራ የህዝብን ችግር ለመፍታት ካልሆነ በስተቀር መማር ለማደር መማር ለማጎብደድ ከሆነ ይህ ሰውዬ ዋነኛ ምሳሌ ነው ማለት ይቻላል። እንግዲህ አማራ ክልል ላይ ያው እንደሚታወቀው 3 ዓመት አልፎታል። የአማራ ክልል ላይ የመከላከያ ሰራዊት እጅግሩን የባህር ኃይል የአየር ወለድ ሁሉንም ኮሮች ሁሉንም እዞች ድሮኖች ትልልቅ ስትራቴጂክ ከባባድ መሳሪያዎችን አሰማርቶ ፋኖን ሊያጠፋው ሳይሆን እንደገና ፋኖን እያፋፋው እያስታጠቀው እየተቀማ እየተማረከ እየተበተነ ምሽጉ እየተደረመሰ ከተሞችን ተመቶ እየለቀቀ ያለበት ሁኔታ ነው እያየን ያለ ነው። በየቀኑ ስንሄድ በየሳምንቱ ስንሄድ የፋኖ ኃይል እየደረጀ እየሰፋ ነገር ግን የመከላከያ ሰራዊት መውጫ እያጣ እየተበተነ በዛው ልክ ደግሞ የጠቅላይ ሚኒስትሩ እንደተናገረው 3 ወር ጊዜ ውስጥ ከ1 ሚሊዮን ያላነሰ ጦር አሰልጥነን አውጥተን ለ10 ዓመታት እንዲሆን እንዋጋለን የወጣት ችግር የለብንም ብሎ ባለው መሰረት በየ3 ወሩ ሰራዊት እያሰለጠነ ወደ አማራ ክልል እያስገባ ምን ያክል ጉዳት እንደደረሰበት መከላከያው ራሱ የመከላከያ ሰራዊት ጄኔራሎች በደንብ አድርገው ያውቁታል፣ ጠንቅቀው ያውቁታል። ፋኖ ከእንግዲህ በኋላ ከነሱ አቅም ውጭ እንደሆነ በደንብ አድርገው አውቆታል። ለዛም ነው ምናልባት ከሰሞኑ አንድ የሚወጣ መረጃ አለ። በሁሉም ክልሎች የሚገኙ ወረዳዎች ለሰላም ማስከበር ሰራዊት እንዲያዋጡ በማለት ከሰሞኑ ደብረዘይት ላይ በጄኔራሎች በተሰበሰቡበት ሰዓት የአማራ ክልልን ጦርነት አልተቻለም፣ ማጥፋት አልተቻለም፣ ይባስ ብሎ እየሰፋ ነው እየሄደ ያለው። ስለዚህ ሰራዊቱ ተመናምኗል፣ ተሰላችቷል፣ ተዳክሟል። ስለዚህ ሌሎች ክልሎች ልክ ትግራይ ክልል ላይ እንደተደረገው አይነት ጦርነት ለማድረግ በአማራ ክልል ከየትኛውም ክልል ላይ ያሉ ወረዳዎች ኮታ ተጥሎባቸው የታጠቀ የሰለጠነ ሚኒሻ ወደ አማራ ክልል ለማስገባት ወስነዋል። ይሄ እኮ መሸነፉን ነው። በአማራ ክልል መሸነፉን እያየ በየቀኑ ውሸት በየቀኑ ሐሰት ነገር እየተናገረ ልክ የአማራ ክልል ራሱን የቻለ የበቃ አቅም እንዳለው ፋኖን መከላከል እንደሚችል አድርጎ ማቅረቡ አሳፋሪ ነገር ነው እየሰማን ያለ ነው። ግን ትዝብት ነው። ነገ የአማራ ሕዝብ ሂሳቡን ያወራርዳል። ይህ ሰውዬ በተናገረው ነገር ብዙ ኢትዮጵያውያን፣ ብዙ ሰላማዊ ሰዎች፣ ብዙ ገበሬዎች፣ ምንም አያውቁ አርሶ አደሮች፣ ብዙ እናቶች፣ ብዙ ቤተክርስቲያኖች፣ ብዙ ትምህርት ቤቶች በዚህ ሰውዬ ቃል መሰረት ጠፍተዋል፣ ተዋርደዋል፣ ፈርሰዋል፣ ከአገልግሎቶች ውጭ ሆነዋል። ይሄ እሸቱ የሱፍ የሚባል የአማራ ክልል ሰላምና ደህንነት ቢሮ ኃላፊ ነው። ነገ በታሪክ የሚጠየቅበት ጊዜ ሩቅ አይደለም ብዬ ነው የምገምተው። መሳይ እንግዲህ በተለያዩ ጊዜያት የአማራ ክልል ምስለኔ አስተዳደር ባለስልጣናት የሚናገሩት መሬት ላይ የሌለ እንደሆነ ህዝቡ እየታዘባቸው ነው። ህዝቡ ከማን ጋር እንደሆነ በግልጽ እያሳያ ነው። በሰልፍ ፎቶ ስሜቱን ገለጸ። በተጠራበት የስብሰባ መድረኮች አዳራሾችም እንደዚሁ አቋሙን የሚፈልገውን ከማን ጋር እንደተሰለፈ አሳይቷቸዋል። ያው መቼም ስልጣን ነው የገቡበትን መተው የሚችሉት እንዳልሆነ ለራሳቸው ቅርቃር ውስጥ ካሉበት ሁኔታ መውጣት እንደማይችሉ ስለተረዱ ወደ ግራም ወደ ቀኝም ማለት የሚችሉበት እድል በሙሉ ተሟጦ ስላለቀ ያላቸው አማራጭ ዘቡ ብለው ወደ ገደል መግባት ነውና ከዛ ውጪ ምርጫ የላቸውም። ጊዜው ሲደርስ ሁሉንም ነገር የምናይ ይሆናል። በጣም ነው ማመሰግነው ለመረጃዎቹ። እኔም ማመሰግናለሁ።